የአባይ ግድባችን 1.2 ቢሊዮን አይፎኖችን በአንዴ ቻርጅ ማድረግ ይችላል። ብዙ ሰው የቢትኮይን ማይኒንግ የኤሌክትሪክ ኃይል ማባከን ብቻ እንደሆነ ያስባል። ነገር ግን በኢትዮጵያ ውስጥ እየተፈጠረ ያለው የዚህ ተቃራኒ ነው። አዲሱ ግድባችን 6 ጊጋዋት ኃይል ማመንጨት ይችላል። ይህ በቀላል አማርኛ 1.2 ቢሊዮን አይፎኖችን በአንድ ጊዜ ቻርጅ ለማድረግ በቂ ነው። ነገር ግን አንድ ችግር አለ። የኢትዮጵያ ኤሌክትሪክ ኃይል ይህንን ኃይል ወደ ቤቶቻችን ለማስገባት የሚያስችል በቂ ኤሌክትሪክ ማስተላለፊያ መስመሮችን ገና አልገነባም። በተለምዶ የአትርፍ ኤሌክትሪክ ኃይል እንዲሁ ይባክን ነበር። ስለዚህ የኢትዮጵያ ኤሌክትሪክ ኃይል ያንን የሚባክን ኃይል ለቢትኮይን ማይነርስ መሸጥ ጀመረ። ባለፈው ዓመት ብቻ እነዚህ ሽያጮች ለኢትዮጵያ ኤሌክትሪክ ኃይል ከ34 ቢሊዮን ብር በላይ አስገኝቶለታል። ኢማጂን፣ ይህ ቁጥር ኢትዮጵያ ኤክስፖርት የምታደርገው ኤሌክትሪክ ሳይጨመርበት ነው። ነገር ግን በዚህ ገንዘብ ምን እየሰሩበት እንደሆነ ተመልከቱ። ከቢትኮይን በፊት ኢትዮጵያ በአመት 358 ኪሎ ሜትር የኤሌክትሪክ መስመሮችን ትገነባ ነበር። ባለፈው ዓመትስ ያ ቁጥር ወደ 662 ኪሎ ሜትር አድጓል። ያ ማለት የስራው ፍጥነት በእጥፍ ጨምሯል ማለት ነው። ቢትኮይን ኤሌክትሪክን ከህዝቡ እየነጠቀ አይደለም። የኤሌክትሪክ መስመሮች በዚህ ፍጥነት ህዝቡ ዘንድ እንዲደርሱ ያስቻለው ዋነኛ ምክንያት ነው። ፎሎ ናፊያድ ፒስ አውት።